ሰላም እንዴት አላችሁ? የዶክተር ስቴቨን አር ኮቪን መጽሐፍ ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል የሚለውን መጽሐፍ በአራት ክፍሎች ከዚህ በፊት አቅርቤላችኋለሁ። ማለትም ከልማድ 1 እስከ ልማድ 4 ያሉትን ሲሆን ያቀረብኩት። አሁን ከዚህ በመቀጠል ደግሞ ከልማድ 5፣ 6 እና 7ን በመጨረሻ ክፍል ላቅርብላችሁ። አብራችሁን ቆዩ። ልማድ 5 ሲክ ፈርስት ቱ አንደርስታንድ ዘን ቱ ቢ አንደርስቱድ። መጀመሪያ ሰዎችን ለመረዳት ይፈልጉ፣ ቀጥሎም ሰዎች እንዲረዱ ያድርጉ የሚል ልማድ ሲሆን ይህም አዛኝ መግባቢያ ልንለው እንችላለን ወይም ኢምፓቴቲክ ኮሚኒኬሽን ልማድ ነው። ኮቪ በመካከለኛ የሰዎች ግንኙነት መስክ ውስጥ በጣም አስፈላጊ መርህ እንደሆነ አድርጎ እናም ልምድ 4 ላይ የተነጋገርነውን ሁለታችንም እናሸንፋለን የሚለውን ውጤት ለማግኘት የሚያስፈልገውን የግንኙነት ክህሎት ይሰጣል። የዚህ ልምድ ዋና መርህ በጥንታዊ የግሪክ ፍልስፍና ውስጥ ተጠቃሎ ይገኛል። ኤቶስ፣ ፓቶስ እና ሎጎስ የሚል ሲሆን ኤቶስ ማለት የግል ታማኝነትና ብቃት ሲሆን ፓቶስ አዛኝ ጎን የግንኙነት ስሜት ወይም መተማመን ሲሆን ሎጎስ ደግሞ ምክንያታዊ ክፍል የመልእክቱ አመክንዮ ሲሆን ልምድ 5 አመክንዮአዊ ክርክር ለማቅረብ ሎጎስ ወይም ታማኝነቱን ለማረጋጋት ኤቶስ ከመሞከሩ በፊት የሌላውን ሰው የመጀመሪያ ደረጃ ስሜታዊነት በማግኘት በስሜት በመተዋወቅ በስሜት በመረዳዳት ፓቶስ እንዳለቦ ይጠቁማል። ይህም እይታቸውን በቅንነት በማዳመጥና በመረዳት ነው። አዛኝ ማዳመጥ ወይም ለሰዎች በማዘን ማዳመጥ ኢምፓቴቲክ ሊስኒንግ ከሌሎቹ የማዳመጥ አይነቶች ያለውን ልዩነትም እንዲህ ያስቀምጠዋል። አብዛኞቹ ሰዎች ለመረዳት በማሰብ አያዳምጡም፣ ምላሽ ለመስጠት በማሰብ ነው የሚያዳምጡት። ሰዎች ምላሽ ሰጪ ሲሆኑ ብዙውን ጊዜ በአራት ራስ ወዳድነት ደረጃዎችም ይሰራሉ። አንደኛው መዝለል ኢግኖሪንግ ጨርሶ አለማዳመጥ፣ ሁለተኛ ማስመሰል ፕሪቴንዲንግ አዎ እያሉ መምሰል እንጂ አለመሳተፍ ወይም አለማዳመጥ፣ ሶስተኛው የተመጠነ ማዳመጥ ሰሌክቲቭ ሊስኒንግ ንግግሩን በተወሰነ ክፍሎች ብቻ መስማት፣ አራት ትኩረት ሰጥቶ ማዳመጥ አቴንቲቭ ሊስኒንግ ትኩረት መስጠት ነገር ግን በቃላቱ ላይ ብቻ እንጂ ከቃላቱ ጀርባ ባለው ትርጉምና ስሜት ላይ ትኩረት አለመስጠት ሲሆን አዛኝ ማዳመጥ ወይም ሰዎችን በማዘን ማዳመጥ ኢምፓቴቲክ ሊስኒንግ አምስተኛውና ከፍተኛ ደረጃ ነው። ይህም ለመረዳት በማሰብ ሰዎችን ለመረዳት በማሰብ ማዳመጥ በሌላው ሰው የዓለም እይታ ውስጥ መግባትና እነሱን ጫማ አድርጎ በመቆም የነሱን አስተያየት የነሱን አስተሳሰብ ለመረዳት መሞከር ነው። ግንኙነቶችን ከማድረግ ይልቅ በትክክለኛው መረዳት እንድትሰራ ስለሚያደርግ በጣም ኃይለኛ ነው። አራቱ የአዛኝ ማዳመጥ ደረጃዎች አዛኝ ማዳመጥ ወይም በማዘን ሰዎችን ማዳመጥ በሚለማመዱበት ጊዜ ቃላትን ከመስማት ይልቅ የሚሄዱበት 4 የእድገት ደረጃዎችን ይጠቁማል። 1 ይዘቱን መገምገም በጣም መሰረታዊው ነገር ሲሆን ሚሚክሪንግ ኮንቴንት ሰውየው የተናገሩትን ቃላት መድገም ደካማ አይነት ሲሆን ቀጥሎ ያለው ከዚህ ትንሽ ከፍ የሚለው ይዘቱን በሌላ ቃል መግለጽ ሪፍሬስ ኮንቴንት መረዳቱን ለማሳየት ቃላቶችን በራስ ቋንቋ መግለጽ ሻል ያለው ሲሆን ቀጥሎ ሶስተኛው ደረጃ ደግሞ ስሜትን ማንጸባረቅ ሪፍሌክት ፊሊንግ የሚጠቀሙበትን ስሜታዊ ሁኔታ እና የድምጽ ቃና ግምት ውስጥ በማስገባት ማለትም በዚህ ነገር ቅር የተሰኘ ትመስላለህ ብሎ ማለት ሲሆን አራተኛውና ከፍ ያለው የመጨረሻው ደረጃ ይዘቱን በሌላ ቃል መግለጽና ስሜቱን ማንጸባረቅ በጣም ውጤታማው ዘዴ ሲሆን እቅድህ እንዳልተሳካ ስለተሰማህ ቅር የተሰኘ ትመስላለህ ቃላትን ከመረዳት ጋር ስሜትን በማጣመር መግለጽ ሲሆን ለመረዳት መጣር ሲክ ቱ ቢ አንደርስቱድ ሰዎች እንዲረዱ መጣር ሌላው ሰው በእውነት እንደተሰማና እንደተረዳ ከተሰማ በኋላ ብቻ ነው እርሶን እንዲሰማዎት መብት የሚያገኙት። በዚህ ልማድ ሁለተኛው አጋማሽ የራስዎን ሐሳብ በግልጽና በሌላ ሰው ግንዛቤ አውድ ውስጥ ማቅረብ ያካትታል። ይህ በድፍረትና በታማኝነት የራስዎን ሐሳብ መግለጽ ያካትታል።
እንደ ማጠቃለያ ልማድ 5ን በመለማመድ በግንኙነቱ ውስጥ ወዳለው ስሜታዊ ባንክ አካውንት ከፍተኛ እምነት ያስገባሉ። ይህም ማለት ሰዎችን ስሜት ለስሜት በመረዳዳት በሰዎችና በእርሶ መካከል ያለውን የእምነት የመተማመን ደረጃ ከፍ ያደርጋሉ ማለት ነው። ሰዎችን ልባቸውን ለማወቅ ወይም ለማየት መከላከላቸውን እንዲያቆሙና ለመተባበር ፈቃደኛ የሚሆኑበት አስተማማኝ አካባቢ ይፈጥራል። ይህም መሰረታዊ መተማመን የልማድ 6ን ቅንጅታዊነት ወይም ሲነርጃይዝ ውጤቶችን ለማግኘት አስፈላጊ ነው። በመቀጠል ልማድ 6 ቅንጅት ህብረት መፍጠር ወይም ሲነርጃይዝ ማድረግ የሚለውን ስናይ ይህ የፈጠራ ትብብር ልማድ ነው። ባለፉት ልማዶች ሁሉ መደምደሚያ ሲሆን የጋራ ድልን በተግባር የሚገልጽ ነው። ቅንጅት ወይም ሲነርጂ ማለት በድምር ውጤት ከፍተኛ ድምር ይበልጣል የሚል መርህ ነው። ይህም 1 ሲደመር 1 3 ይሆናል የሚለውን ሐሳብ የሚተካ ሲሆን ቅንጅት ዋና መርህ ቅንጅት ዝም ብሎ የአሰራር ዘዴ አይደለም፣ ይልቁንም ልዩነትን የሚያከብር የአስተሳሰብ ዘይቤ ነው። ሁለት ሰዎች ባይስማሙም ሁለቱም ትክክል ሊሆኑ እንደሚችሉ ይገነዘባል። ሁለት ሰዎች በተመሳሳይ ሐሳብ ካላቸው አንደኛው ሐሳብ አያስፈልግም ማለትም ሊሆን ይችላል። የተለያዩ አመለካከቶችን፣ ዳራዎችን እና ተሰጥኦዎችን በማጣመር ሶስተኛ አማራጮችን ከሁለቱም ወገኖች የመጀመሪያው ሐሳብ የተሻለ መፍትሄዎችን ከሁለቱም ሐሳብ በመደመር የተሻለ መፍትሄዎችን መፍጠር ይቻላል ብሎ ማሰብ ነው። የቅንጅት ቁልፍ አካላት ልዩነቶችን ማክበር። የቅንጅት ዋነኛ ምስጢር አእምሯዊ፣ ስሜታዊና ስነልቦናዊ ልዩነቶችን ማድነቅ ነው። አንድ ሰው ካንተ የተለየ ሐሳብ ሲያመጣ ቅንጅት መልስ መስጠት ያስፈልጋል። እንዲህ በማለት ጥሩ ነው፣ አንተ ነገሩን በተለየ መንገድ አይተኸዋል፣ እባክህ አንተ የምታየውን እኔም እንድረዳ እርዳኝ። ከፍተኛ እምነትና ከፍተኛ ትብብር ቀጥሎ ያለው ሲሆን ቅንጅት ውጤታማ የሚሆነው በመገናኛ ዘዴዎች ጥሩ መስመር ላይ ሲሆን ነው። ዝቅተኛ እምነት መከላከያ ስሜት፣ አንዱ አሸንፎ ሌላው የሚሸነፍበት ውጤት ያመጣል። መካከለኛ እምነት መከባበር፣ ስምምነት ወይም ድርድር ወይም ኮምፕሮማይዝ ያመጣል። ሁለቱም ወገኖች የሚያጡት ነገር ግማሽ በግማሽ የሚሆንበት ነገር ሲሆን ከፍተኛ እምነት ወይም ቅንጅታዊ ወይም ሲነርጂ ማለት ደግሞ ሁሉም ሰው ካሰበው በላይ የሚያተርፍበት ሁለታችንም እናሸንፍ ዊን ዊን መፍትሄ ያመጣል። ሶስተኛው አማራጭ በእኔ መንገድ ወይም በአንተ መንገድ ከማለት ይልቅ ቅንጅት ከፍ ያለ መንገድን ይፈልጋል። ይህ ሰዎች በግልጽነትና በቅንነት ሲወያዩ የሚፈጠር የፈጠራ ግኝት ነው። ቅንጅት በተፈጥሮና በህይወት ኮቪ ይህንን የተፈጥሮ ክስተት ለማስረዳት የሚከተሉትን ምሳሌዎች ይጠቀማል። እጽዋት፣ ሁለት አትክልቶች ጎን ለጎን በምንተክልባቸው ስሮቻቸው ተሳስረው አፈሩን ጥራት ያሻሽላሉ። በዚህም ሁለቱም ተክሎች ለብቻቸው ቢተከሉ ከሚኖራቸው እድገት በላይ በፍጥነት ያድጋሉ። እንጨት ሁለተኛው ምሳሌ ሲሆን ሁለት እንጨቶች ተያይዘው ሊሸከሙ የሚችሉትን ክብደት እያንዳንዳቸው ለየብቻቸው ሊሸከሙ ከሚችሉት ድምር ክብደት እጅግ ይበልጣል። የቅንጅት መንገድ ቅንጅት ሂደት ነው፣ የሚከተሉትንም ይጠይቃል። 1 ልማድ ዊን ዊን አስተሳሰብ መፍጠር ልማድ ሲሆን ሁለተኛው ልማድ 5 መጀመሪያ ለመረዳት መጣር ቀጥሎ ሌላውን ለማስረዳት መሞከር ሲሆን ሶስተኛው ልማድ 6 ቅንጅት መጨረሻ ላይ የሚመጣ ሲሆን የመጀመሪያዎቹን ሁለቱን በመተግበር የሚገኝ የፈጠራ ውጤት ነው። ማጠቃለያ ልማድ 6ን በመለማመድ ልዩነቶችን እንደ እንቅፋት ከማየት ይልቅ እንደ እድል ማየት ትጀምራለህ። እኔ ነኝ ትክክል ከሚል ግትር አስተሳሰብ ወጥተህ ወደ ውጤታማነት ትጓዛለህ። ግጭትን ወደ ፈጠራ ይለውጠዋል። እንዲሁም እያንዳንዱ ቡድን አባል የእሱ ልዩ አስተዋጽኦ አስፈላጊ እንደሆነ የሚሰማበትን ባህል ይገነባል። መጨረሻ ላይ ያለው በዚህ መጽሐፍ ውስጥ የተጠቀሰው 7ኛው ልማድ መጋዙን መሳል ሻርፐን ዘ ሶው። ይህ የተመጣጠነ ራስን የማደስ ልማድ ነው። ሌሎችን ልማዶች በሙሉ የሚከብና ታላቁን ሀብቶን ራስዎን በመጠበቅና በማሳደግ ሌሎቹን ልማዶች እንዲተገብሩ የሚያደርግ መርህ ነው። ስሙ የመጣውም ለ5 ሰዓታት ያህል እንጨት ሲሰነጥቅ ከቆየ በኋላ መጋዙ ስለቱ ስለጠፋ ውጤት ካጣ ከአንድ ሰው ምሳሌ ነው። ቆይ እስቲ መጋዙን ሳለው ሲባል መጋዙን ለመሳል ጊዜ የለኝም፣ እንጨት መቁረጥ ተጠምጃለሁ ብሎ መለሰ። ልማድ 7 በህይወቶ ውስጥ እንዲህ ያለ ስህተት እንዳይሰሩ ያረጋግጣል። 4ቱ የራስ ማደሻ ዘርፎች ውጤታማ ለመሆን በ4 የህይወት ዘርፎች ላይ አዘውትሮ ራስን ማደስ ያስፈልጋል። 1 አካላዊ ዘርፍ ለሰውነቶ ጥንቃቄ ማድረግ ተግባራት ተስማሚ ምግቦችን መመገብ፣ በቂ እረፍት ማድረግና ጥንካሬ የሚሰጡ የአካል ብቃት እንቅስቃሴዎችን መስራት። ግቡ ለመስራትና በህይወት ለመደሰት የሚያስችል የማምረት አቅም
መገንባት ያስችላል። ሁለተኛው ዘርፍ መንፈሳዊ ዘርፍ ሲሆን ለህይወቶ መሪነት መስጠትና ለእሴቶቹ ያሉትን ቁርጠኝነት ማደስ ተግባራት ጸሎት፣ ሜዲቴሽን፣ ጥሩ መጽሐፍትን ማንበብ ወይም በተፈጥሮ ውስጥ ጊዜ ማሳለፍ ሊሆን ሲችል ግቡም ሰላምን ማግኘትና ከመጨረሻ ግቦ ጋር ልማድ 2 ቢጊን ዊዝ ዘ ኢንድ ኢን ማይንድ ከሚለው ጋር ከልማድ 2 ጋር እንደገና ለመገናኘት ይረዳውታል። ሶስተኛው ልማድ አእምሯዊ ዘርፍ ሲሆን አእምሮው ንቁ እንዲሆን ማድረግና ዕውቀትን ማስፋት ተግባራት ጥራት ያላቸውን መጽሐፍት ማንበብ፣ መጽሐፍ፣ ማስታወሻ ወይም ደብዳቤና አዳዲስ ክህሎቶችን ራስን ማስተማር ወይም መማር። ግቡ አእምሮ እንዳይዝግ አእምሮ አዳዲስ ነገሮችን እንዲማርና ስል ሆኖ እንዲቆይ ማድረግ ሲሆን አራተኛው ዘርፍ ደግሞ ማህበራዊ ወይም ስሜታዊ ዘርፍ ልንለው እንችላለን። በልማድ 4፣ 5 እና 6 ላይ ማተኮር ከሌሎች ጋር ባሉት ግንኙነት ላይ መስራት ተግባራት ሌሎችን ለመረዳት መጣር ትርጉም ባላቸው ስራዎች ላይ ለመሳተፍ እና ከሚወዷቸው ሰዎች ጋር ያለውትን የስሜት ባንክ ከፍ ማድረግ ማለትም መተማመንን፣ መተባበርን፣ የሰዎችን ስሜት መረዳት ያሉትን አቅም ማሳደግ። ግብ በማህበራዊ አገልግሎትና በግንኙነቶች አማካኝነት ስሜታዊ ደህንነትን ማግኘት። ወደ ላይ የሚወጣ ጠመዝማዛ ወይም ዘ አፕዋርድ ስፓይራል ብሎ እዚህ ጋር ጸሐፊው አስቀምጧል። ራስን ማደስ የማያቋርጥ እድገትና የመሻሻል የሚያመጣ ሂደት ነው። መጋዙን መሳል ሻርፐን ዘ ሶው ጊዜ ሲወስዱ የሚከተሉ ቅንጅታዊ ውጤቶችን ይፈጥራል። አካላዊ ጤንነትን ለአእምሮ እድገት ጉልበት ይሰጣል። አእምሮአዊ እድገት ለመንፈሳዊ ሰላም ራዕይ ይሰጣል። መንፈሳዊ ሰላም ለማህበራዊ ግንኙነቶ መረጋጋት ይሰጣል። ማጠቃለያ ልማድ 7 ከመሰላቸት ወይም በርናውት ይጠብቆታል። እናም ሁልጊዜ በከፍተኛ ብቃት ላይ መሆኑን ያረጋግጣል። ይህም በልማድ 3 ላይ የተጠቀሰውን አስፈላጊ ግን አስቸኳይ ያልሆኑ ወይም ኳድራንት 2 ውስጥ ለተጠቀሱ ተግባራት ነው። በራሱ ተነሳሽነት ልማድ 1 ጊዜ ካልሰጡ በስተቀር በራሱ አይመጣም። ቁልፍ የመጽሐፉ ጽንሰ ሐሳቦችና መርሆችን ለማስታወስ ያህል የባህሪ ስነ ምግባር ካራክተር ኤቲክስ ኮቪ በውጫዊ የሰውነት ቴክኒኮች ላይ ከመደገፍ ይልቅ እንደ ታማኝነትና ቅንነት ባሉ ሁለንተናዊ መርሆች ላይ ጠንካራ የባህሪ መሰረት መገንባት አስፈላጊ መሆኑን ያጎላል። ከውስጥ ወደ ውጭ የሚደረግ ጉዞ ኢንሳይድ አውት አፕሮች እውነተኛ ውጤታማነት የሚጀምረው ከራስ ማንነትና ባህሪ ልማት ነው። ከዚያ በኋላ ብቻ ነው ጠንካራ የሰዎች ግንኙነት መገንባት የሚቻለው። ተደጋጋፊነት ኢንተርዲፔንደንሲ ተደጋጋፊነት ከፍተኛው የውጤታማነት ደረጃ ነው። ይህም የጋራ ግቦችን ለማሳካት ከሌሎች ጋር በትብብር መስራት ነው። ተጽዕኖና ቅርስ ከፍተኛ ውጤታማ ሰዎች 7 ልምዶች በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ህይወት ቀይሯል። ለመሪነት ስልጠናና ለግል ልማት ፕሮግራሞች እንደ ማዕዘን ድንጋይ ያገለግላል። መጽሐፉ የበለጠ ትርጉም ያለውና ውጤታማ ህይወት ለመኖር የሚያስችል ጠንካራ ማዕቀፍ ያቀርባል። ክቡራትና ክቡራን በ5 ክፍሎች ያክል የሰራሁት የ7 ልምዶች በሚል the 7 Habit of Highly Effective People by ዶክተር ስቴቨን አር ኮቪ የተጻፈውን መጽሐፍ የዳሰስኩበት ተከታታይ ክፍሎች እዚህ ጋር ያበቃል። መጽሐፉን እንድታነቡና ኢፌክቲቭ ሰው እንድትሆኑ ወይም ደግሞ አሁንም ካላችሁ ኢፌክቲቭነስ ከፍ ያለ ውጤታማነት ከፍ ያለ ምርታማነት ላይ እንድትደርሱ ራሱን እንዲያግዙ ይህን መጽሐፍ እንዲያነቡ በአክብሮት ጋብዛለሁ። ይህ ለግለሰብ ልማት የራስ ማገዣ መጽሐፍት እየዳሰሱ ማቀርብበት ይዘት ነው። ከዳጊ ጋር ነበር የቆያችሁት። ደህና ሁኑ።